ሰላም ወዳጆቻችን፣ ይህ የያ ስፖርት ነው። ወዳጆቻችን የ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከሚጠበቁ ጨዋታዎች ውስጥ አንዱ ቼልሲና ኤቨርተንን በስታንፎርድ ብሪጅ የሚያገናኘው ነው። ታዲያ ይህንን ጨዋታ ተከትሎ ቼልሲ የኦፕታ ሱፐር ኮምፒውተር ግምቱን ሲያስቀምጥ 57% የማሸነፍ እድልን ሰጥቶታል። ኤቨርተን ካለፉት 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች በአራቱ ክሊንሺቶችን አስመዝግበዋል። አስደናቂ ብቃት ላይ ይገኛል የዴቪድ ሞየስ ቡድን። ዴቪድ ሞየስ ኤቨርተንን ከያዙ ጊዜ አንስቶ እንደ ኤቨርተን አስገራሚ ብቃት ላይ የለም። በጥር ነው የጀመሩት። ማንቸስተር ሲቲ እና አርሰናል 13 ጨዋታዎችን አሸንፈዋል። ቼልሲ 11፣ ኤቨርተን 10 ጨዋታዎችን በማሸነፍ አስደናቂ ወቅታዊ ብቃት ላይ የሚገኝ ስብስብ ነው። አንድ መረሳት የሌለበት ነጥብ ኬረን ዲዋንስቤሪ ሄል ከቼልሲ ወደ ኤቨርተን ያቀናው ተጫዋች አስደናቂ ብቃት ላይ ይገኛል። 3 ጎሎችን ባለፉት 4 ጨዋታዎች ላይ አስቆጥሯል። 62 የእንግሊዝ ፕሪሚየር ሊግ ጎሎችንም በማስቆጠር በሌስተር ሲቲ፣ በቼልሲና በኤቨርተን ቤት ያለው ወቅታዊ ብቃት ነው። በሁለቱም ቡድኖች መካከል ያለው የነጥብ ልዩነት አንድ ብቻ ነው። ደርማዎቻችን እንግዲህ ጠንካራ ፉክክርን ያደርጉበታል ተብሎ የሚጠበቀው የስታንፎርድ ብሪጁ ኤቨርተን ከቼልሲ የሚጠበቀው ጨዋታ ነው። ኤንዞ ማሬስካ ከዴቪድ ሞየስ ተጠባቂ ጨዋታ። ደርማዎቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የውጤት ግምታችሁን አስቀምጡልኝ። ቼልሲ ከኤቨርተን፣ ቼልሲ ወደ ድል መመለስ ግድ ይለዋል። ይህ ወቅት እንግዲህ ተፎካካሪነቱን የወርሃ ታህሳስ እርግማኑን የሚጥልበት ወቅት ነው ብዬ አስባለሁ። ኤንዞ ማሬስካ ያንን ያደርጋሉ የምናይ ነው የሚሆነው። ወዳጆቻችን የመጀመሪያው መረጃ እንግዲህ ይዘን በያያ ስፖርት ተመልሰናል። ማሬስካ ይህ የአውሮፓ ቻምፒዮንስ ሊግ ሽንፈታቸውን እንግዲህ ተሳሳቢ አድርጎባቸዋል። የአርሰናልን ጨዋታ አቻ ከወጡ በኋላ በሊድስ ከሜዳቸው ውጭ በኤለን ሮድ ከተሸነፉ በኋላ ከበርንማውዝ በቪታሊቲ አቻ ከወጡ በኋላ አትላንታን ከሜዳቸው ውጭ ወጥተው ከተሸነፉ በቤርጋሞ በኋላ ይህ ስብስብ አስቸጋሪውን የታህሳስ ወር ከያምና ብቃቱን አሁንም በመሸነፍ እንደቀጠለ ነው። አሁን ግን ይህንን ሁኔታዎች መቀየር የሚችልበት ትክክለኛ ጉዞ ላይ ማድረግ የሚጠበቅበት ነው። ቼልሲ እስካሁን ድረስ በ15 የእንግሊዝ ፕሪሚየር ሊግ ጨዋታዎች በ10 የጎል ክፍያ እንዲሁም ደግሞ በ10 ንጹህ ጎል እና 25 ነጥብ ላይ በ5ኛ ደረጃ ሰንጠረዡ ላይ ይገኛል። ከዩናይትድ ጋር እኩል ነው የሚገኙት በ25 ነጥብ። ኤቨርተን በ15 ጨዋታዎች 24 ነጥብ ላይ ይገኛል። ስለዚህ ይህ ጨዋታ ወሳኝ ነው የሚሆነው። በሁለቱ መካከል ያለው የነጥብ ልዩነት አንድ መሆኑን መረሳት የለበትም። ቼልሲ ይህንን ጨዋታ ያቻ ወይም የሽንፈትን የሚያስተናግድ ከሆነ በደረጃ ሰንጠረዡ ላይ በጣም ወደታች የሚወርድ ይሆናል። ቶፕ ፎሩን ለማስጠበቅ ይህንን ጨዋታ ማሸነፍ የሚያስፈልግ ነው የሚሆነው። የካይሴዶ በአርሰናሉ ጨዋታ ያየው ቀይ ካርድ አሁንም እንደቀጠለ ነው። በዚህ ጨዋታም የማይኖር ነው የሚሆነው። ቼልሲ በአርሰናሉ ጨዋታ ተፋላሚነታቸውን አሳይተው ቢቀጥሉም ነገር ግን ባለፉት ጨዋታዎች የካይሴዶ አለመኖር በኤለን ሮድ እና በቪታሊቲ ጨዋታ ላይ እንደ ትልቅ ክፍተት በግልጽ ታይቷል። ታዲያ ቼልሲ ከታህሳስ ከጥር አምና 5 ጨዋታዎችን ሳይሸነፍ ከተጓዘ በኋላ ይህ ጨዋታም አንዱ እንግዲህ በተከታታይ ደግሞ ዘንድሮ የጀመረው ያለማሸነፍ ወይም እድሎችን ሳያደርጉ አርሰናል፣ ሊድስ፣ በርንማውዝ 3 ጨዋታዎችን ቀጥለዋል። ይህ 4ኛ ጨዋታቸው ነው። ቼልሲ ታዲያ ወደ ድል ይመለሳል ወይ የሚጠበቅ ነው የሚሆነው። የኤንዞ ማሬስካ አሰላለፎችን የማፈራረቅ ሂደት ትንሽ አስቸጋሪ እንደሆነ ደረማዎቻችን ታውቃላችሁ። ታዲያ አንድ መረጃን ሳገላብጥ ባለፉት 4 ጨዋታዎች 4 ቅያሬዎችን ጨዋታው እንግዲህ ማለትም ቋሚ 11ን 4 ጊዜ 4 ተጫዋቾችን ቀይረዋል። ይህ ዋጋ የሚያስከፍሉ ነው ይታያል። ባለፉት ቋሚ 11ን ሲመርጡ 46 ጊዜ የተለያየ አይነት ቋሚ 11 ነው ያሰላለፉት። ይህ ከአምናው አንጻር በ11 ይበልጣል። ተጫዋቾችን ለማፈራረቅ በቼልሲ ኃላፊዎች እና በኤንዞ ማሬስካ ንግግሮችን አድርገው ነው ይህንን የወሰኑት። ነገር ግን እንደዚህ አይነት ማፈራረቆችን ስታደርግ የተጫዋቾቹ ኳሊቲ ተመጣጣኝ መሆን ይጠበቅበታል። ያ ደግሞ ሲሆን እየታየ አይደለም። ቼልሲ በተለይ በአትላንታው ጨዋታ ላይ ዴልካት ላይ ከጨዋታው መጠናቀቅ በኋላ ወጥቶ ሲናገር አይታችሁ ከሆነ ቼልሲ በሁለተኛው አጋማሽ እንደሚደክሙ አውቀን ነበር ይላል። ስለዚህ የሪትም ተጫዋቾችን የማፈራረቅ ሁኔታ ከኤንዞ ማሬስካ ይጠበቃል። ጨዋታዎችን ለማሸነፍ በሙሉ ጨዋታዎች በፍጥነትና በኢንተንሲቲ ጉዳይ መውረድ ከቼልሲ የሚጠበቅ ባህሪ አይደለም። እዚህ ላይ መታሰብ የሚጠበቅበት ነው። ኢድሪስ ጋጉዬ በማንቸስተር ዩናይትድ ላይ የቡድን አጋሩን ማይክል ኪንን መቶ ቀይ ካርድ ከታየ በኋላ ይህ ተጫዋች ላለፉት 3 ጨዋታዎች አልነበረም። አሁን የሚመለስ ይሆናል። በርንማውዝን ኖቲንጋም ፎረስትን በገጠሙበት ጨዋታ እንዳልነበር የምታስታውሱት ነው። ባለፉት እንግዲህ 3 ተከታታይ ከሜዳ ውጭ ጨዋታዎች የኤቨርተኖች ጎል አልተቆጠረባቸውም። ጥሩ ብቃታቸውን እያሳዩ ይገኛሉ። ታዲያ ይህ ስብስብ አሁን እንግዲህ በተጠባቂ ሁኔታ ከሚጠበቀው
ይህ የስታንፎርድ ብሪጅ ጨዋታ ላይ ምን ብቃት ያሳያሉ አንዱ የሚጠበቅ ነው የሚሆነው። ታዲያ ኤቨርተን ኤደርሰን ጋጉዌና ኤርጎ ብራመን የሚያገኝ ይሆናል። ይህ ተጫዋች 4 ቢጫ ካርዶችን አይቶ በዚህኛው ጨዋታም የማይሰለፍ ይሆናል። ይህ ትልቅ እድልን የሚያመጣ ነው የሚሆነው። ውድ አድማጮቻችን እንግዲህ ታዮን ቤሪን በሚመለከት የኤቨርተኑ አጥቂ መስመር ከ15 ጨዋታዎች በኋላ በመጨረሻ ጎል ማስቆጠር ችሏል። አንድ ጎል አስቆጥሯል። 2.7 ኤክስጂን የተፈጠረለት 16 ሹቶችን አድርጎ 0.17 ኤክስጂዎችን ፈጥሮ በ693 ደቂቃዎች አንድ ጎል ብቻ ነው ማስቆጠር የቻለው። ቸልሲ በኩል የአምዴላፕ አይኖርም። ቾለባ፣ ፎፋና፣ ኤንዞ ፈርናንዴዝ ሁሉም የሚመለሱ ይሆናል ፓልመርን ጨምሮ። ቸልሲ ከኤቨርተን ባለፉት 30 ጨዋታዎች በሜዳው ባደረገው ጨዋታ ላይ ቸልሲ በኤቨርተን ተሸንፎ ያውቅም። 17 ጨዋታዎችን በማሸነፍ በቀሩት 13 ደግሞ አቻ ወጥተዋል። አምና በስታንፎርድ ብሪጅ በተለይ የማውሪዞ ፖቼቲኖ ቸልሲ 6-0 በየሻን ዳይኩን ኤቨርተን ያሸነፈበት ጨዋታ የሚታወስ ነው። በተለይ በዛ ጨዋታ አስደናቂ ብቃቱን ያሳየው ካይሴዶ ከረጅም ርቀት ያስቆጠረው ጎል የሚታወስ ነው። ሌላኛው የአምናው የኒኮላስ ጃክሰን አስደናቂ ብቃት ቸልሲ 3 ነጥብን እንዲወስድ ያደረገው ነበር። ዴቪድ ሞየስ ወደ ቸልሲ አቅንተው ነጥቦችን ሰብስበው አያውቁም። 20 ጨዋታዎችን አድርገው 7 አቻና 13 ሽንፈትን ያጋጠማቸው። ከሊቨርፑል በመቀጠል ወደ ቸልሲ አቅንተው ነው ዴቪድ ሞየስ በአሰልጣኝነታቸው ድሎችን ማምጣት ያልቻሉት። ቸልሲ ይህንን ጨዋታ የማሸነፍ ዕድሉ 57% ነው። ኤቨርተን 21%፣ 22% ደግሞ አቻ የመውጣት ነው። ወደ አድማጮቻችን የእናንተን ውጤት ግምት የሚጠብቅ ነው የሚሆነው። ግምት ያስተላለፉ ምን ሊሆን ይችላል ብለን በምናይበት ጊዜ ማሎ ጉስቶ የተከላካይ መስመሩን የሚመራ ይሆናል ከፎፋና ቻሎባና ኮኮሬላ ጋር። ጄምስ እና ኤንዞ ፈርናንዴዝ በአማካኝ መስመሩ ላይ ይኖራሉ። ፓልመር፣ ስቴፓ ዊሊያን፣ ጃኦ ፔድሮና አሊያንድር ጋርናቾ የማጥቃት መስመሩን የሚመሩ ይሆናል። ስቴፓ ዊሊያን ባለፉት ጨዋታዎች ካለመኖር ወደ ቋሚ ያስተላለፉ የሚመለስ ይሆናል። በኤቨርተን በኩል ፒክፎርድ የእንግሊዝ ብሔራዊ ቡድን ግብ ጠባቂው ፒክፎርድ፣ ኦብሪየን ከዛ ውጭ እና ተርኮስኪ የተከላካይ መስመሩን ከሚኬሌንኮ የግራ መስመሩን የሚይዝ ይሆናል። ጄምስ ጋርነርና ዱዋንስ ቤሪያን ካልካሌዝ ጋር ሊይዙት ይችላሉ። ነገር ግን የኤደርሰን ጋጉዌ መመለስ ተከትሎ ኤደርሰን ጋጉዌ፣ ጄምስ ጋርነርና ዱዋንስ ቤሪ ሃል የሚመሩት ይሆናል። አልካሌዝ ወደ ቤንች ሊወርድ ይችላል። ኒዳይ፣ ታይሮን ቤሪ የሚጠበቁ ነው የሚሆኑት። ከዛ ውጭ ቸልሲ ጥንቃቄ መውሰድ የሚጠበቅበት ግሪሊሽን ማቆም ላይ ነው። ግሪሊሽ በጣም የተለየ እንደ አዲስ በኤቨርተን ቤት እየደመቀ ያለ ተጫዋች ነው። ለዚህንን ጨዋታ ተጫዋች ጥንቃቄን መውሰድ የሚያስፈልግ ይሆናል። ወደ አድማጮቻችን በመጨረሻም ኤንዞ ማሬስካ ስለ ጨዋታው ምን ሀሳቦችን አነሱ የሚለውን ላድረስ። ፓልመርን በሚመለከት ለጨዋታው ዝግጁ ነው ብለዋል። ፎፋናን በሚመለከት ለጨዋታው ዝግጁ ነው የሚል አስተያየታቸውን ሰጥተዋል። ሊያም ዴላፕን በሚመለከት ባለፉት 3 እስከ 4 ሳምንታት ሊርቅ የሚችልበት እድል እንዳለ አስተያየታቸውን ሰጥተዋል። እንግዲህ ኤንዞ ማሬስካ የህዳር ወር ምርጡ አሰልጣኝ ተብለዋል። ነገር ግን ታህሳስ ወር እየከፈላቸው እንደማይገኝ ደግሞ እያየን እንገኛለን እና ኤንዞ ማሬስካ እንግዲህ ታህሳስ ወር ችግራቸው መቼ ነው የሚቀረፈው የሚጠበቅ ነው የሚሆነው። በአጠቃላይ ግን ህዳር ወር ላይ ኤንዞ ማሬስካ ጥሩ ብቃታቸውን ስላሳዩ የህዳር ወር ምርጡ አሰልጣኝ የተመረጡት። ታዲያ ስለዚህ ተጠይቀው ነበር። የሊድሱ ያቻ ውጤት አጠቃላይ ስለ ውጤቶቹ ተጠይቀው ነበር። ታዲያ አስተያየታቸውን ሲሰጡ ስለ አትላንታ ጨዋታ በጨዋታው ላይ ጥሩ ነበር፣ ነገር ግን ትልቅ ስህተቶችን ሰርተናል። ለምሳሌ አንድ ተጫዋች ኑሯቸው እነሱ ሳጥን ውስጥ እኛ ለ7 ተጫዋች ማቆም አልቻለም፣ ያ ስህተት ነበር የሚል አስተያየታቸውን ሰጥተዋል። ከዛ ውጭ እንግዲህ አርሰናሉ አቻ ውጤት ጥሩ ነበር፣ ነገር ግን በሊድሱ ጨዋታ ላይ ሙሉ በሙሉ ስብስቡ ደካማ ነበር። የበርንማውዝ ጨዋታ ላይ ጥሩ ነበር። የአትላንታ ጨዋታ ላይ ግን ስህተቶቻችን በጨዋታው ላይ ነጥቦችን እንድንጥል አድርገውናል። ቀጣይ ያሉብንን ጨዋታ በሚገባ እንፋለማለን፣ በሁሉ ሁኔታ ዝግጁ ሆነን እንፋለማለን የሚለው አስተያየታቸውን ሰጥተዋል። ኤቨርተን፣ ካርዲፍ፣ ኒውካስትል ነው ቸልሲ የሚገጥመው ተጠባቂ ጨዋታዎች ናቸው። ከዛዎች ስለ ኬረን ዱዋንስ ቤሪያል ተጠይቀዋል። እንግዲህ ወደ ሌስተር ሲቲ ወደ ቸልሲ ሲመጡ ይህንን ተጫዋች ይዘውት የመጡት ኤንዞ ማሬስካ ነበሩ። ታዲያ ያንን በሚመለከት ነበር የተጠየቁት። ይህ ተጫዋች አስደናቂ ብቃት እንዳለው አውቃምን ነበር፣ ነገር ግን በቸልሲ ቤት ብዙ ተከታታይ ጨዋታዎችን ሲጫወት አልነበረም። ብዙ ጨዋታ ከተጫወተ ወደ ምርጥ ብቃቱ እንደሚመጣ አውቅ ነበር። እዚህ ታዲያ ፉክክር ይበዛል፣ ያ ደግሞ የሚያስቸግር ይሆናል። ለዛም ነው ስብስቡን የለቀቀው በማለት አስተያየቱን ሰጥተዋል። ጥሩ ተጫዋች እንደሆነም አውቃለሁ የሚል አስተያየታቸውን ሰጥተዋል። ከዛ ውጭ ጥሩ ጥያቄን ተጠይቀዋል። ኤንዞ ፈርናንዴዝ እና ኮኮሬላ በጨዋታው ላይ በቤርጋሞ ጨዋታ ድካም ነበረባቸው፣ ለምን ሃቶና ሳንቶስን እድል አልሰጡም የሚል ነበር። ሁሉም ተጫዋች እድሎችን እሰጣለሁ የሚል አስተያየታቸውን ሰጥተዋል። በታህሳስ ወር ቡድኑ ሁሌም አስቸጋሪ ነው። ታዲያ ይህንን ለመቅረፍ ምን አስበዋል ተብሎ ነበር። እስካሁን ድረስ 1 ሳምንት ነው በታህሳስ የቆየ ነው። በቀጣይ ጨዋታዎች በወጥነት ለመፋለም ውጤታችንን ለማሳደግ እንጥራለን የሚል አስተያየታቸውን ሰጥተዋል። በአትላንታ ጨዋታ ላይ ጆሽ በጣም ጥሩ እንደነበር ተጠይቀው ነበር። አዎ በጣም ጥሩ ሁኔታ ነው። እኔ በጆሽ ሙሉ እምነት አለኝ። በቸልሲ በዚህ ስብስብ ውስጥ ምርጡ ነው ከሚቀጥሉ ተጫዋቾች ውስጥ አንዱ ጆሽ አችፖንግ እንደሚሆን አስተያየታቸውን ሰጥተዋል። በጣም የሚገርም አስተያየት ነው በአችፖንግ ላይ የሰጡት። ነገር ግን አሁን በማተከላካይ ረገድ ዌስሊ ፎፋና እና ቻሎባ ጥሩ የመጣመር ሂደት አለ። ያንን መንካት አልፈልግም። 4 እና 5 ጨዋታዎች በጥሩ ብቃታቸውን ቀጥለዋል። ስለዚህ ያንን መንካት አልፈልግም። ጆሽ ግን ሁሌም እድል በተሰጠው ቁጥር ከሚገባው በላይ የሚያደርግ ተጫዋች እንደሆነ አስተያየታቸውን ሰጥተዋል። ሊያም ዴላፕ በጥሩ ሁኔታ እንደሚገኝና ከስብስቡም ጋር እንዳለ ነገር ግን
የጉዳቶች መደራረብ ከስብስቡ እንዳያራቁትና ከጨዋታ እንዳያራቁት አስተያየታቸውን ሰጥተዋል። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።